በእያንዳንዳችን ህይወት ውስጥ አንድ መዳረሻ አለ። ለመዳረሻችንም ስያሜ እንሰጣለን። ይህንን ሸለቆ ነው። ይህችን ዓለም መጀመሪያ ስንቀላቀል አይናችን ሸለቆ ነው። ይህ ቦታ የምናምነው መጠለያችን ነው። ከዛም ስንወጣ ለሚያጋጥመን ችግር ተመልሰን መሸሸጊያ እናደርገዋለን። እርስ በርስ ባንተዋወቅም ግን መተዋወቂያ መንገድ አለ። የኛና የኛ ዓለም ብቻ ነው፣ ለኛ ብቻ የሚመች። ሶስት ኪሎ ብርቱካን ስንት ነው? ላንቺ 17 ሊሬ ይሸጥልሻል። በጣም ውድ ነው። 15 ሊሬ አድርገውና አልግዛም። ግድ የለም በ16 ሊሬ ወሰጂው። እዛ ጋር እኮ ካንተ የተሻለ ብርቱካን በ15 ሊሬ እየሸጡ ነው። ለምንድን ነው አንተ የምታስወድደው? ንገረኝ። ኧረ ተይ ሴትዮ፣ የኔን አይነት ብርቱካን እግርሽ እስኪቀጥን ብትፈልጊ አታገኝም። መቼም ያለውን አይተሽዋል። ግን በቃ ጥሩ ደንበኛ ትሆኚኛለሽ። በ15 ሊሬ ወሰጂው። ግን አደራሽ ማንም እንዳይሰማ። ስለሱ አታስብ። መልካም። ይቅርታ። አቤት። እንዴት ነህ? መሊሃ ይኸው። እሺ አትጥፊ እንግዲህ። እሺ አመሰግናለሁ። ይቅርታ፣ ሌላ ሴት መስለሽኝ ነበር። ለዛ ነው የደነገጥኩት። እሺ ምን ፈልገሽ ነበር? ብርቱካን፣ ፖም፣ ሁሉም ነገር አለኝ። የቱን ልስጥሽ? ቃለ መጠይቅ። በቅርቡ ነው መስራት የጀመርሽው ማለት ነው? ያንን እንዴት አወቁ? ህልም ነበረሽ? አዎ ነበረኝ። እና ቃለ መጠይቅ ከሰጠኸኝ አለቆቼ ሊደሰቱና እድገት ሊሰጡኝ ይችላሉ እያልሽ ነው? አዎ፣ ግን እንደዛ ብቻ አይደለም። የእርሶን ስም ከልጅነቴ ጀምሮ ስሰማው ነበረ። ትንሽ ጉጉት አድሮብኝ ነው። ግን የማይሆን ነገር ብትጠይቅኝ አልመለስልሽ። እሺ። ኋላ ኢድሪስ አልነገረኝም እንዳት። ጥሩ። እሺ። ድምፅ መቅዳት ምናምን የለም። ዝም ብለሽ ብቻ አድምጪ። እሺ። አረፍ በይ። ብዙ ድሆች ወደ እኔ ሱቅ ከመሸ በኋላ መምጣት ያዘወትራሉ። አብዛኛዎቹ አትክልትና ፍራፍሬዎች ይወስዳሉ። እኔ ድሆች ናቸው ብዬ በሰበሰውን አልሰጣቸውም። ክፍት አድርጌ የመረጡትን እንዲወስዱ እለቅላቸዋለሁ። ምንም ችግር የለውም። እኔ የዕለት ምግቤን ካገኘው እነሱም ያገኙ አይደል? በ42 ዓመታት ውስጥ አንድም ቀን ለእኔ ብዬ ፍራፍሬ አስቀርቼ አላውቅም። ልጆቼም ሰው ከሚበላው የተለየ ቀምሰው አያውቁም። ልጆቻቸውን እንዴት እንደሚያደርጉ ፈጣሪ ያውቀው። ብቻ እኔ አላስገድዳቸውም። ምን ያህል ልጆች አሉት? ትልቁ ልጄ ኩማሊ ነው። እስር ቤት ያለው?
መልካም ጊዜ ሆነብህ ወንድሜ። ታናሹ ካህራማን ይባላል። እሱ ነው ንግዱ ላይ የሚያግዘው? አዎ። እባክህ ወንድሜ፣ እባክህ አንተ ማንቀኝ ፈልጌ አይደለም። እባክህ በወንድም አምላክ እባክህ በመክረም አስጠነቅቅህም እያረክኝ አይደል? እባክህ ልቀቀኝ። አሁንስ የብልግናህን አታውም አንተ ወርጋት። እባክህ ልቀቀኝ። እባክህ መነኝ። ካሁን በኋላ ትምህርት ቤት አካባቢ እያንጃበብክ ወጣቶች መርከፍ አታቆምም አይደል? እባክህ ወንድሜ በቃ ተረጋጋ። እኔ እንዴት እንደምተው አሳይሃለሁ። አሁን ልክፍትህን የሚያስለቅቅ መድኃኒት እሰጥሃለሁ፣ ትፈወሳለህ። ሌላ ሰሊም የሚባል ልጅም አለዎት አይደል? ልክ ነሽ። እሱ የካህራማን ታናሽ ሰሊም። እነዚህ እንጆሪዎች የዛሬ ናቸው ልጄ? የቆዩ ናቸው። እና ታዲያ ለምንድን ነው የዛሬ እንደሆኑ አስመስለህ እየሸጥክ ያለ? ምን እያደረጉ ነው ሴትዮ? ለምንድን ነው የሚጨቀጭቁኝ? መግዛት ከፈለጉ ይግዙ፣ ካለበለዚያ መሄድ ይችላሉ። ይህንን ለአባትህ ሄጄ እነግርልሃለሁ። በዛውም ሰሊም ሰላም ብሎታል ይበሉልን። ስማ ፈጠን በል እንጂ ና ከዚህ ውሰድና እዛ ጋር ላሉት ሴትዮ ስጥልን። ሂድና ለሳቸው ስጣቸው። ሰሊም ነው የላከልዎት ብለህ ስጣቸው። በቃችሁ ሰዎች፣ እነዛን ውሰዱና ለድሆች አከፋፍሏቸው። ምን አይነት ነገር ነው ሲያናድድ! እኛ እርስ በርሳችን ካልተደጋገፍን ማን ይደርስልናል? ሰው ምን እየሆነ ነው ያለው? ድሮም በጣም አስቀያሚ ነህ፣ አሁን ደግሞ ባሰብህ። አንተ ፊኛ ነጋዴ፣ የምትሸጠው ለገንዘብ ብለህ ነው ወይስ ሱስ ሆኖብህ ነው? የትኛው ነው? እና አሁንስ ታቆማለህ ወይስ አሁንም እንደ ድሮ ትቀጥላለህ? በዛ ድርጊት ትቀጥላለህ ወይ? እሺ። እና አሁንስ ኳስ እንጫወት ወጣቶች? እንጂ ወንድሜ በጣም ደክሞናል እኮ። ምንድነው የሚደክማቸው? እኔ እኮ ነኝ ሁሉንም ስራ ይሰራል። ይሄንን ሩጋት ቀኑን ሙሉ ስናሳድድ ነበር። እባክህ ወንድሜ እንድናርፍ ፍቀድልን። ደህና ከፈለጋችሁ ሂዱና አረፉ። ከእኔ ጋር የሚጫወቱ ሌሎች ሰዎች ይፈልጋለሁ። ወደ ሜዳ እየወረደ ነው። የአካባቢው ተወላጆች ይህን ሰፈር ሸለቆ ይሉታል። እንደሚታየው ሙሉ በሙሉ ጉራንጉር ነው። ድሮ ይሄ ሰፈር ረግረግ ነበር። በ79 አካባቢ እዚህ ብዙ ሰዎች ይመጡ ነበር እና በጣም ተጨናነቀ። አንዱ ቤት ሲሰራ ሌላው ሲቀጥል እየሰፋ መጣ። ከዛ የሆነ ጊዜ ላይ ሰላም መንግስት ተነሳና ይሄ ሰፈር ስም ያስፈልገዋል አለ እና የአካባቢው ሰዎች ተሰባስበው ይህን ስም ሰጡት። እንግዲህ ከዛ ጊዜ ጀምሮ በዚህ መጠሪያ ነው የሚታወቀው። ትንሽ መሟሟቅ ያስፈልገኛል። እቃዎችን በደንብ አዘጋጃችሁልኝ? አንተ ከሸለቆ ስትወጣ እኮ እኛ እንገባለን። ክፍል ውስጥ ናቸው ወንድሜ፣ ታጥበው ተተኩሰዋል። እሺ ብዙ ነገሮች እየጨራረስክልኝ ነው። ጥሩ አድርገሃል መኬ። እንዴት ነው ግን እንደዚህ ፈጣን የሆንከው? እባክህ ያው እንደምታውቀው ነው። አንተ ካዘዝከኝ እኔ ያደርገዋለሁ። 5 ለ5 ማለት ነው። 1 ለ5። ትንሽ መሟሟቅ ያስፈልገኛል። አንተ ፍጠንና ሰዎች። እሺ ወንድሜ ጎበዝ፣ ሮጥ በል። እና እዚህ አካባቢ የሚኖሩ ሰዎች ከእርሶ ጋር በሀገር ልጅነት ወይም በዝምድና የተሳሰሩ ናቸው? ሰላም፣ እንዴት ነው? ሰላም አቶ እድሪስ። እንደዛ ልትዩ ትችያለሽ። እነዚህ ሰዎች ችግር ባጋጠማቸው ወቅት ሁሉ ወደ እኔ ይመጣሉ። ግን ሁሌም እንደዛ አይደለም። የምችለውን ሁሉ ባደርግላቸውም አንዳንድ ጊዜ እነሱም እኔም ችግር ሲያጋጥመኝ ይረዱኝ። እሺ ቅር ማይሎት ከሆነ አንድ ሌላ ጥያቄ ልጠይቅዎት? ለምን ቅር ይለኛል? እኔ ልጅ ከመጀመሪያው ጀምሮ ነግሬሻለሁ። የማልፈለገው ጥያቄ ከሆነ አልመለስም። እዚህ አካባቢ ካሉት ህንጻዎች ግማሾቹ እርሶ ናቸው፣ የቀሩትም ላይ ደግሞ ድርሻ አሉት። እንደሰማው ከሆነ የሀብት መጠኑ በቢሊየን የሚቆጠር ነው። እና ለምንድን ነው እንደዛ ዝቅ ብለው የሚሰሩት? ሰው የሚሰራው ያው ሀብት ለማግኘት ነው ብዬ ነው። ይኸውልሽ የኔ ልጅ
ምን መሰለሽ፣ አባቴ አንድ ነገር ይለኝ ነበር። ሁሌም ገንዘብ ሳይሆን ሰዎችን አቅርብ። ገንዘብ ቢኖረኝ የሰው ፍቅር ካላገኘው ምን ይጠቅመኛል ብለሽ ነው? ወደ ገበያ ስመጪ እኔ ብቻ ሳሎን ልጆቼም ከባንኮኒ ጀርባ ሆነው ማስተናገድ አለባቸው። የት እንዳለን ሳይሆን ከየት እንደመጣን ሁሌም መርሳት የለብንም። ሕይወት ነገ የት እንደምታደርስሽ እርግጠኛ መሆናችን ያን መርሳት የለብሽ። ሰላም ሰላም፣ እንዴት ነህ? እባክህ ውድ ወዳጄ ካህራማን። ሁሉም ነገር የሚደረግበት ስርዓት አለው። ትክክል ነህ ወዳጄ ካህራማን፣ ግን አንተ በጣም ስራ ስለሚበዛብህ ላገኘህ አልቻልኩም። በመካከላችን ብዙ ሰዎች ቢኖሩም ማናቸውም ግን አልተመረጡ። ሳደቲ ቫርቶሉ ሳደቲ፣ በጣም አመሰግናለሁ። ወንድሜ ቡድኑ ተዘጋጅቷል። በጣም ጥሩ። እያሟሟቁ ይጠብቁኝ። መኬ ተንቀሳቀሱ። ሂዱ። ትንሽ ከበድ ያለ ጉዳይ ይዘን ነው። እኔ ሲደብረኝ ደግሞ ጣቢያ ቀይራለሁ። ሰዓቴን ማባከን አልፈልግም። ምንም አታስብ ወንድሜ ካህራማን፣ የኛ ፕሮግራም በጣም አጓጊ ነው። እና ስለሱ የወጣው ዜና ላይ ምን አይነት አስተያየት አለው? ምንድነው ይህ ዜና? ፖሊሶቹ እንኳን እየመጡ መረጃ ያቀብሉታል ስለሚባለው። ለዛሬ ይሄ በቃናል የኔ ልጅ። እዚህ አካባቢ ብዙ መቆየትሽ ለደህንነትሽ ጥሩ አይደለም። ይቅርታ ግን እኮ ገና አልመሸም። እኔ ምሽት እየመጣ ነው አላልኩሽም ልጄ? እኔ ከዚህ በላይ መቆየት የለብሽም ነው ያልኩት። አሁን ገባኝ። አደገኛ ጥያቄዎችን መጠየቅ ጀመርኩ አይደል? መኪና አለሽ? ከሌለሽ እንሸኝሽ። አይ ወደ ታክሲ ማቆሚያው ካደረሱኝ ይበቃኛል። እሺ ኢሳ፣ ወደ መኪናው። እሺ ለዛሬ በቃናል። በሉ እንሂድ። እና የቀሩት ፍራፍሬዎችስ ምን ይደረጋሉ? ገንዘብ ያላቸው ገዝተዋል። ፈጣሪ ሀብቱን ያብዛላቸው። የሌላቸው ደግሞ ሲመኟቸው ነበር። አሁን ሊያገኟቸው ይችላሉ። ይኸውልህ ካህራማን፣ በአጭሩ አሁን የምጠይቅህ ነገር በሽርክና እንንሰራ ነው። አንተ እኔን ትጠብቀኛለህ፣ እኔ ደግሞ የሚጠበቅብኝ ነገር አደርጋለሁ። ሳደቲ፣ እኔ እየቀለድኩ አይደለም። እንደሚታወቀው እናንተ የሸለቆ ጌቶች ናችሁ አቶ ካህራማን። በጣም ትልቅ ሀብት ላይ ነው የተቀመጣችሁት። አብዝቶ የሰጣችሁን ፈጣሪ አመስግኑ። እኛ እሱን እየተመኘን አይደለም፣ በላይ በላዩ ጨምርላችሁ። ግን ይሄ ሀብት ለሰው እስካላካፈላችሁ ድረስ ነው የሚዘልቀው። እንደምታውቀው ሁሉም ሰው ሀብታም መሆን ይፈልጋል። ከሀብታሙ አባት ጋር ተነጋገሩበትና እሺ በሉን። ይሄ ሽርክና ለሁላችንም ጠቃሚ ነው። በደንብ አስብበትና መልስን አሳውቀኝ ካህራማን። አብረን ብንሰራ የበለጠ እንጠነክራለን። እንደ ቀልድ አትመልከተው፣ ጊዜም አትወሰድ። ሌላው ነገር ደግሞ ከዚህ በተጨማሪ ምንም የሚያሳስብ ነገር ሊገጥምህ አይችልም። ለእሱ ቃል እገባልሃለሁ። እብዶች በየቦታው አሉ። አንድ ጤነኛ ሰው ግን ማግኘታቸው ነው።
ጎረምሳው በተሳሳተ አቅጣጫ እየሄድክ ነው። አውቃለሁ። እኛን አሳልፉንና ከዛ ትሄዳላችሁ። ምን እያልክ ነው? በዚህ ጋር መሄድ አችልም። ተው እንጂ ሼባው፣ አታስቸግረን። ኢሳ ወደፊት ንዳ፣ አሳልፍ። በጣም ጥሩ ውሳኔ ነው ሼባው። እንደዚህ ነው መከባበር። እስከ ታክሲ መያዣው ድረስ እናደርስሻለን። ከዛ በኋላ ታክሲ ውስጥ እናስገብልሻለን። ይቅርታ፣ ምንም ማድረግ አንችልም። ቤትሽ እንድናደርስሽ ፈጣሪ ያልፈቀደው። ምንም ችግር የለውም፣ እራሴ እሄዳለሁ። እዚሁ ጠብቂኝ። እሺ። ቀስ ብለህ ሞተሩና አሁን ይሄን አትክልት መሸጫ እያየህ ነው? አዎ ይታየኛል። አሁን ወደዛ ሄድና ለአንተና ለጓደኞች መጠጥ ገዝተህ ነው። መጠጥ? አዎ። እና ሂሳብ ተጠየቀ። ለሰውየው ጋሼ ኢድሪስ ሂሳቡን ሰጥሃለሁ። እሺ። የትኛው ኢድሪስ ነው ብሎ ከጠየቀ ደግሞ ኢድሪስ ኮቾቫሊ በለው። መጠጦቹን ይዘህ ትመጣና መኪና ውስጥ ቁጭ ብለህ ትጠብቀኝ። ይሄ ነገር ቅር አላለሽም አይደል? እኔ ልጅ ወደ ቤት እንዳንወስድሽ እንደምታየው ሰዎች አሰናከሉ። አዝናለሁ። ምንድን ነው ያሉት? ማን? መኪና ውስጥ ያለውን ሰውዬ። እሱን ተይው በቃ። ሌላ ቀን ከመምጣትሽ በፊት ለኔ ያስቀድምሽ ነገር። ተመልሼ መምጣት እችላለሁ ማለት ነው? አዎ እሱማ ትችያለሽ፣ ግን ሰዎቹ እንደሚያወሩት አይነት ሰው አይደለም። እሺ፣ በምትሰሚው ነገር እንዳትሳሳች። በጣም ነው የማመሰግነው። እኔም አመሰግናለሁ የኔ ልጅ። ለምን? እኔን የሚያስቀይም ጥያቄ ስላልጠየቅሽ። ምንድን ነው የሚያስቀይመው ጥያቄ? በእኔ ግቢ። አንድ ተጨማሪ ነገር፣ እንደው ቅር የማይለውት ከሆነ ስመጣ ሌላ ሰው መስሎት ነበር እና ማንን እንደመሰልኩት ሊነግሩኝ ይችላሉ? ማለቴ እንደው ካላስቀየምኩት። ይቅር በቃ መሰለኝ። ደህና ደሩ። ድሮ ያጧት አንድ ዘመዴን አስታውሽ። በጣም ትመሳሰላለች። እሺ ገብቶኛል። በጣም አመሰግናለሁ። ሌላ ቀን ወደዚህ ስትመጪ ከእነዚህ ሱቆች አንዱ ጋር ግቢና እኔን ማየት እንደምትፈልጊ ንገሪያቸው። ያ ብቻ በቂ ነው። እኔ ጋር ያንቺ። እሺ አመሰግናለሁ።
እና መጠጦቹን ገዝተህ መጣ? እስካሁን አልጠጣቸውም እንዴ? ጠጣ። እናንተም ጠጡ። እንደዛ ነው ልጄ። እና ድሬስ ቶባሊ ማን እንደሆነ ጠይቅ። አዎ ጠይቄዋለሁ ጋሽ። ከዚህ አካባቢ አይደለም ማለት? አዎ አይደለም ጋሽ። ከኢስታንቡል ነው? አይ አይደለም፣ በዚህ በኩል እያለፍን ነው። በጣም ጭር። አንተ ከመኪናው በጣም አጥፍቻለሁ። ወረዳ ጋሽ። ሰውና ጎፈር እንጫወታለን። አንተ ካሸነፍ አንድ መንገድህን ትከተላለህ። እኔ ካሸነፍኩ ደግሞ የሚፈጠረውን እንታል። እሺ? አሁን ሰው ወይስ ጎፈር? ሰው። ሰው። መልካም። ወረውረው። አሁን ስማኝ፣ የማታውቀውን ሰው እንደዚህ ዘለህ አትዘርጠጥ። ስትሳደብም እንዳልሰማ። አሁን ጥፋ ከዚህ። ትንሽ እግሩን ነካ ብናረገው ጥሩ ነበር። ተው እንጂ ልጄ። ሁሉንም ዋልጌ እግሩን ከቀለጠምነውማ ኢስታንቡል አንካሳ ብቻ ይሞላታል። አሊኮ ናና፣ ሳዴት በሩን ክፈችለት። የፈጣሪ ያለ ና አሊኮ ግባ። አማች በጣም ትወዳለች። እድለኛ ነህ። የፈጣሪ ያለ እኔ እኮ አማች የለኝም ጋሽ፣ ሚስት አላገኘሁም። እና አማች የለህማ? ምን ነው የምታፈቅራት ሴት የለችም እንዴ? በቃ የእሷን እናት ሄደን እንጠይቃለን። ምን ይምጣለህ? ና። አይ ጋሼ፣ እነሱ መጽሐፍ አያነቡም። የሚያነቡትም ደግሞ እኔን አይወዱኝም። እርቦኛል። በቃ ሾርባ ስጡኝ። ሾርባ ደርሷል። አሁንስ በጣም በዛ ወንድም። እንዲያው በጣም በዛ። ውድ ነው። እይ ወንድም። ኧረ ውበት። ቆንጂዋ ወዴት ነው? እንከተላት። ሰላም ወንድሜ፣ እስቲ አንድ ስጠኝ። ይቅርታ፣ ዳቦ ስንት ነው? ማለቴ አሪፉ። ተመልከት።
ሴትዮዋ ዋጋውን መጠቆም ጀመረች። እብድ ነች እንዴ? የኔ ቆንጆ ብዙም ማለት ምንም አልገባትም። የተሳሳተ ቦታ ነው የቆምሽው። ይሄ ሴተኛ አዳሪዎች የሚቆሙበት ቦታ ነው። ለዛ ነው። እሺ ምንድን ነው የምትለው? ማን አንተ? እኔ ማንም አይደለም። እነሱ ግን አስቸጋሪዎች ይመስላሉ። ሰውዬ እስቲ ዞር በልልን። ልጅቷን እያናገርናት ነው። አይ ተሳስተ ነው። እሷ የኔ ፍቅረኛ ነች። እብድ ነህ እንዴ ሰውዬ? ምንድን ነው የምትዘላብደው? ለምንድን ነው እንደዚህ የምትሆኘው የኔ ፍቅር? ተይ እንጂ። ስማ ዞር በል እንጂ ምን እንደምትላት ሰማትም እንዴ? ዞር በል በቃ። አይ ይኸውልህ ወንድሜ ቅድም ትንሽ ተጣልተን ስለነበረ ነው። አኩርፋኝ ነው። ሰውዬ ዞር በል አልኩ። ሂሳብ ተደራድረን ይዘናት ልንሄድ። አዎ ዞር በል። በጣም ይቅርታ አድርግልኝ። ሂድና የምትደራደራት ተደራደር። የትም አታመጥም ብለናል። ዛሬ አለቅልናል። አሳያለሁ። በዚህ በኩል ነይ እለፊ እና መለጥናቸው። ዝም አንቺ ምን አይነት እብድ ነሽ? እኔ አንቺን ለማትረፍ ሞክራለሁ፣ አንቺ ሌላ ጣጣ ተመጭብኛለሽ። ምን አይነት ሰው ነሽ? በእናትሽ እንዴት ልትረጅኝ አትሞክሪም? እንዴት ነው የማይገባ? በጣም ይቅርታ። እሺ ዝም በይ እባክሽ፣ ዝም በይ። ይኸውልህ በጣም እርቦኝ ነበር፣ እያዞረኝ ነበር። ለዛ ነው ደግሞ አንተ እንዴት ጥሩ ሰው ነህ ብዬ ላስብ እችላለሁ። ድንገት መታየ እየለከፍከኝ መስሎኝ ነው። ይቅርታ። አዎ ልክ ነሽ። በጣም ይቅርታ። ድምጻቸው ጠፍቷል። አሁን ሜዳ እንችላል? አይ እኔ የትም አልሄድም። ይሄ ነው የኔ ቤት። እሺ ሄይ ነይና አንድ ሁለት እንቁላል ጠብሼ ላብላሽ። ማለቴ በጣም ከራበሽ። አይ አያስፈልግም፣ ያን ያህል አራበኝም። እሺ ካራበሽ ግን እየተጠነቀቅሽ።
ሰው ምግብ ሲበላ አይታጣውቅም እንዴ? ኧረ እሱስ አይቻልም፣ ግን አንቺን አይቼሽ አላውቅም። በጣም እርቦሽ ነበረ መሰለኝ። እሱንማ ቅድም ነግሬያለሁ። ብዙ ጊዜ ሆነሽ እንዴ ምግብ ከበላሽ? ብዙ ቀን ጎዳና ላይ ነበርሽ ማለት ነው። እና ምን ነው በሰላም ነው? በምን ምክንያት ነው? ወይ አዝናለሁ፣ ልነግርህ አልችልም። አሁን አላምንህም። እና እኔን ስታምኚኝ ትነግሪኛለሽ አይደል? እና ያለና መጀመሪያ ስምሽን ንገሪኝ። ማር። ውሸትሽን ነው። ሳይሽ ማርጃን አትመስይም። አዎ ሰላም ነው። እውነተኛ ስሜን አልነግርህም። ምን አይነቱ ነው? እሺ የት ነው የምትሄደው? አንቺን የምቆራርጥበትን ቢላዎች ይልሳል። ወይ በጣም ቀለኛ ሰው ነህ። ደም ምናምን እንዳይነካኝ ፎጣና ሽርጤ ላዘጋጅ። ቆይ መጣው። እዚህ ቤት ሻወር ትወስጃለሽ ብለህ እንዳትቀልድ። እንደዛ ካልሆነማ መሄድ አለብሽ። እኔ ቤት ሳይታጠቡ መቆየት አይቻልም። ውይ በጣም ቆሽሸሻል። ኧረ እኔ አልቆሸሽኩም። እጅግ በጣም አመሰግናለሁ የኔ ቆንጆ። በዚህ ዓመት ምንም ሳታቅማሚ ነው ቶሎ የመጣሽው። በጣም ደስ ብሎኛል። ምን መሰለህ የኔ ውድ፣ እረፍት ባገኘው ቁጥር ካንተ ጎን በሆን በጣም ያስደስተኛል። ደሞም ይሄንን በደንብ ታውቃለህ። ፈጣሪ ይመስገን። ሙዛም ሙዚቃው ይጀመር።
ፍቅር ይዞሃል አይደል?